ጤና ይስጥልን የሰዓቱን ዜና እናሰማለን። ፌደራል ፖሊስ ስዩም ተሾመን ለማግኘት እንዳልቻለ ለፍርድ ቤት ገለጸ። አቶ ዮሐንስ በአያሌውና አቶ ክርስቲያን ታደለ በከፍተኛ ፍርድ ቤት ተከሰው ጉዳያቸው በመታየት ላይ ያለ ስዩም ተሾመ መጋቢት 11 2017 ዓ.ም ባስተላለፈው ፕሮግራም ከተከሰሱበት ጉዳይ ጋር በተያያዘ የአማራ ወጣት አስፈጅተዋል፣ ዲሽቃ መሳሪያ መግዣ ጠይቀዋል ወዘተ በሚል ፍትህ ሂደቱ ላይ አሉታዊ ተጽዕኖ የሚያሳድር ህግን የተላለፈ ፕሮግራም ስላቀረበ የፌደራል ፖሊስ ለዛሬ መጥሪያውን አድርሶ ችሎት እንዲቀርብ ቢታዘዝም የስዩም ተሾመ አድራሻው ስላልተገለጸልኝ ላቀርበው አልቻልኩም ብሎ ምላሽ ሰጥቷል። በዚህ ላይ አቶ ዮሐንስ በአያሌው አስተያየት ሲሰጡ ካሁን ቀደምም በስም ማጥፋት ወንጀል ፍርድ ቤት ከስሾ ተቀጥቷል። ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው። ትምህርት ሳያገኝ በመቅረቱ ነው አሁንም ተመሳሳይ ድርጊት የፈጸመው ብለዋል። መንግስት ቤት የሰጣቸው ደሞዝ የሚከፍላቸውና መኪና የሰጣቸው የመንግስት አክቲቪስት ናቸው። አማራ ሲሆኑ የትም ይገኛሉ። ደብል ስታንዳርድ ነው። የፌደራል ፖሊስ የሰጠው መልስ ለኛ አሳማኝ አይደለም ብለዋል። አቶ ክርስቲያን ታደለ በበኩሉ ይሄ ወስፌ ሲለግም ቅቤ አይወጋም የሚለው አባባል እውነት መሆኑን ያሳየ ነው ብለዋል። ስዩ ማለት የኢትዮጵያ መንግስት ጠባቂ ፖሊስ የመደበለት የመንግስት ተከፋይ ሐሜተኛ ነው። እኔን አጅባችሁ ሰዱኝና ቤቱን ላሳያችሁ። የመንግስት ሹመኛን የሚጠብቀው የፌደራል ፖሊስ አካል ነው። እኛን የህዝብ እንደራሴዎች ከቤተሰባችን ፊት ደብድባችሁና አዋርዶ ለማውጣት ያልተቸገረው ፌደራል ፖሊስ ላገኘው አልቻልኩም ማለት ስላቅ ነው ብለዋል። እውነቱን ንገረኝ ካላችሁ ስዩም ያልታሰረው አማራ ነኝ ስላላለ ነው ብሎ ለፍርድ ቤቱ ሐሳቡን ገልጿል። በስተመጨረሻም የተከሳሾቹ ጠበቆች በደንበኞቻቸው ላይ የተላለፈው ፕሮግራም ህግን የተላለፈ መሆኑን ፖሊስ ያለምንም ምክንያት ስዩምን እንዲያቀርብ ይደረግልን ብለዋል። ፍርድ ቤቱም በድጋሚ የፌደራል ፖሊስ ስዩም ተሾመን እንዲያቀርበው ሚያዝያ 7 2017 ዓ.ም ቀጠሮ ሰጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጄኔራል ታደሰ ወረደን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አድርገው ሾመዋል። ጠቅላይ ሚኒስትሩ በይፋ ማህበራዊ ትስስር ገጻቸው እንዳሉት የአቶ ጌታቸው ረዳ የስልጣን ዘመን በህጉ መሰረት ሲያበቃ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩን ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል ብለዋል። በዚህም በጌታቸው ረዳ የስልጣን ዘመን ምክትል ሆነው ያገለገሉት ጄኔራል ታደሰ ወረደን የጊዜያዊ አስተዳደሩ ፕሬዝዳንት አድርገው መሾማቸውን አስታውቋል። ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉት ጄኔራል ታደሰ ባለፉት 2 ዓመታት የነበሩ ድካማቸውንና ጥንካሬያቸውን በግልጽ የሚገነዘቡ ሰው ናቸውም ሲሉ ጠቅላይ ሚኒስትር ዶክተር አብይ ገልጸዋል። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነውም ሲሉ አብራርተዋል። የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸው እድል እንደሚጠቀሙበት ተስፋ አደርጋለሁ ብለዋል። የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥተው የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙት ተስፋ አደርጋለሁ ብለዋል። ዛሬ ተቀጥሮ የነበረው የቀነኒ ችሎት በቀነኒ አዱኛ ግድያ ተጠርጥሮ በእስር የሚገኘው አዱኛ ጎሳ ለሚያዝያ 9 ተለዋጭ ቀጠሮ ተሰጠው። ከሞዴል እንዲሁም የማስታወቂያ ባለሙያ ቀነኒ አዱኛ ሞት ጋር ተያይዞ በግድያ ወንጀል ተጠርጥሮ በፖሊስ ቁጥጥር ስር የሚገኘው እጮኛው አርቲስት አንዱዓለም ጎሳ በዛሬው ዕለት አራዳ በሚገኘው የፌደራል ፍርድ ቤት ለአራተኛ ጊዜ ቀርቧል። የአርቲስት አንዱዓለም ጎሳ ጠበቃ ከዚህ ቀደም አርቲስቱ በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠሩ መሆኑን ውድቅ መደረጉ ይታወሳል። በዛሬው ዕለትም ጠበቃው የዋስትና መብቱ እንዲጠበቅ በትላንትናው ዕለት በዋለው ችሎት ማንሳቱን አስታውሶ እስካሁን የተሰጠው ጊዜ በቂ ነው፣ ማራዘም አይገባም ብለዋል። አቃቤ ሕጉም መረጃዎችን ለማደራጀትና የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው በትላንትናው ዕለት ችሎት መጠየቁ ይታወሳል። በዚህም ፖሊስ ከ15 ተጨማሪ ሰዎች መረጃ መሰብሰቡን በመግለጽ ነገር ግን ፎረንሲክ የምርመራ ውጤቶች ስላልደረሱን ተጨማሪ 14 ቀናት ይሰጠኝ ሲል ጠይቋል።
ጠይቋል። ፍርድ ቤቱ በዛሬው ችሎት አቃቢ ሕግ ማስረጃዎችን እንዲያቀርቡ 9 ቀናትን በመፍቀድ መዝገቡን ለምርመራ ለሚያዝያ 9 ቀን 2017 ዓ.ም መቅጠሩን አህዱ በችሎቱ ተገኝቶ ሰምቷል። ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ማስታወቁ ይታወሳል። የአርቲስት አለማየሁ ደመቀን የ25 ዓመት የኪነ ጥበብ ቆይታና አገልግሎት ለማክበርና አርቲስቱን ለማመስገን ዩቶር በሚል ርዕስ ሰኔ 15 2016 ዓ.ም የሙዚቃ ኮንሰርት በማሪዮት ሆቴል አዳራሽ መከናወኑ ይታወቃል። በዝግጅቱ የተገኙ ገቢዎች የስፖንሰርሺፕ ገቢ፣ የትኬት ገቢና ሌሎችም ገቢዎች ሂሳብ ተሰርቶ ርክብክብ ባለመደረጉ በተደጋጋሚ ሂሳብ ተሰርቶ የአርቲስቱ ድርሻ ገቢ እንዲደረግለት ጥያቄ ቢቀርብለትም በተለያዩ ምክንያቶች ዲጄ ቤቢ መገኘት መቻሉ ጉዳዩ እልባት ማግኘት አልቻለም ሲሉ ኮሚቴው ቅሬታውን በደብዳቤ ለሚዲያዎች ገልጾ ነበር። ጉዳዩን አስመልክቶ ፋስት መረጃ ዲጄ ቤቢን አነጋግሮት የሚከተለው ምላሽ አግኝቷል። ደብዳቤው ቀድሞ ተልኮልኝ አይቼዋለሁ ያለው ዲጄ ቤቢ እንዳጋጣሚ ሆኖ አሜሪካ ሀገር በላስ ቬጋስ ከተማ በተዘጋጀው የዓለም የሬዲዮና የቴሌቪዥን ብሮድካስተሮች ማህበር ስብሰባ ላይ ለመገኘት ወደ አሜሪካ ሀገር ሄጃለሁ። እሱን አጋጣሚ በመጠቀም ሸሸ በማለት ስም የማጥፋት ዘመቻ ነው፣ ሙሉ በሙሉ ውሸት ነው፣ ጉዳዩን ወደ ህግ ወስጄዋለሁ ብሏል። ለጦርነት ዝግጁ ነን፣ ለጦርነቱ በሙሉ ተዘጋጅተናል። አሜሪካና አጋሮቿን ለመፋለም በጭራሽ አንፈራም፣ እነሱን ለመፋለምም አንድም ስንዝር አናፈገፍግም። ይህ የኢራኑ እስላማዊ ዘብ ጦር IRGC ዋና አዛዥ የዛሬው መግለጫ ነው። በአሜሪካና ኢራን መካከል ያለው የጦርነት ጉሰማ ተካሮ ሲቀጥል አሜሪካ የቦምብ ጣይ አውሮፕላኖች ከኢራን 3600 ኪሎ ሜትር በሚርቀው ዲያጎ ጋርሻ የጦር ሰፈሯን እያጓጓዘች ትገኛለች። በተጨማሪም የጦር ጀት ተሸካሚ መርከቦችም ወደ ህንድ ውቅያኖስና ቀይ ባህር መጓጓዛቸውን ቀጥለዋል። ኢራን በበኩሏ የጦር ኃይሏ በተጠንቀቅ እንዲቆም አዛለች። ሚሳኤሎችም ተሰድረው የጠላት አቅጣጫን እንዲያልሙ ተዘጋጅተዋል። በዛሬው ዕለት የኢራን እስላማዊ ዘብ ሰራዊት IRGC አየር ኃይል ለየትኛው ማጥቃትና መከላከል በተጠንቀቅ እንዲቆም ታዟል። የIRCG ዋና አዛዥ በኢድ ዕለት ባስተላለፉት መልእክት አሜሪካ ማለት መስታወት ላይ ቆሞ ድንጋይ እንደሚወራወር ሰው ነች። አሜሪካ ወደኛ ስትወረውር የቆመችበትን መስታወትን ሰብረዋልን ማለቱም ይታወሳል። ትራምፕም ዝቷል፣ ኢራንም ትዝታለች። ኔታንያሁ በጉዳዩ ለመምከር ከቀናት በፊት ወደ አሜሪካ ገብቷል። ኢራን አጸፋዊ ምላሿ አሜሪካና እስራኤልን ብቻ ሳይሆን እንግሊዝን የሚያካትት መሆኑን ገልጻለች። በእኛ አይን እንግሊዝ ከአሜሪካ ተነጥላ የምትታይ አይደለችም ብላለች። ነውጠኛው ትራምፕም ከሁለተኛው የዓለም ጦርነት በኋላ ግዙፉ ጦርነት ለመክፈት የቦምብ ምላጩን ስቦ ይገኛል። የጦርነት ነጋሪቱም በሁለቱም በኩል እየተደለቀ ነው። ጤና ይስጥልን። ለሰዓቱ ያልናቸው እኚህ ነበሩ።